የተወዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። ላይክ እና ሼር በማድረግ እንድትጀምሩ በትህትና እንጠይቃችኋለን። እንግዲህ ያው ያሮስ ሁለት እንደምናውቀው አንዲት ርዕሰ ጉዳይ ብቻ መዘዝ አድርገን በዛች ርዕሰ ጉዳይ ላይ መምህራን ምላሉ ትንታኔዎች ውስጥ ምንድናቸው፣ ሌሎች ተያያዥ ቪዲዮዎች ውስጥ ተጓዳኝ የሆኑ ቪዲዮዎች ውስጥ ምንድናቸው የሚለውን የማቀርብበት ቻናል ነው። ስለዚህ ኦርቶዶክሳውያን ሁሌ እንደምለው ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሶልኝ። ብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ከሰሞኑ እንግዲህ አንድ ስሁት የሆነ አስተምሮ ማስተማራቸው ይታወሳል። ይህን አስተምሮ ተከትሎ እንግዲህ በርካታ ኦርቶዶክሳውያን ድምጻቸውን እያሰሙ ይገኛሉ። እነ ወንድሞቻችን በማህበራዊ ሚዲያ የምናውቃቸው እነ አኬ እነ ኢዮባን ጨምሮ ሌሎች መልስ ሰጥተውበታል። እሱን አስደምጣችኋለሁ። ስለዚህ አቡነ ሕዝቅኤል ያስተማሩት ትምህርት ምንድን ነው? ወንድማችን አኬስ ምን መለሰ? ወንድማችን ኢዮባስ ምን መለሰ? የሚለውን ነው ማስደምጣችሁ። ሌሎች መምህራንም የተናገሩትን የማስተላለፍ ነው የሚሆነው። ዛሬ ላይክ አድርጉ፣ ሼር አድርጉ እያልኩኝ ወደ ቪዲዮቹ በቀጥታ አቡነ ሕዝቅኤል አፎትን ያዙ። የማይደፈረውን ደፍረዋል፣ የማይነካውን ነክተዋል። ዝም ብሎ የሚያልፍ የወንጌል አማኝ የለም። ህዝባችን እስኪሰማ ድረስ እንጮዋለን። ደግሞም እየሰማ ነው። ልደተ ቃል ዝም ብለን ቀለል አድርገን እንለፈው የሚባል ነገር አንተ እለፍ። እንዴት እንደምንከታተላችሁ እግዚአብሔርም እኛም እናውቃለን። ከፈለግን ይቅርታ የምትፈሱትን ፈስ ሁሉ ልንቀዳው እንችላለን። እንኳን ንግግራችሁን አይደለም። እንዴት እንደምንከታተላችሁ ቂጣውንና ወይኑን በልተህ የጌታ እራትን በልተህ የዘላለም ሕይወት እንዳለ እርግጠኛ አያደርግህም። ብራዘር፣ እርግጠኛ የሚያደርገህ የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምነው በስሙም ንስሐና የኃጢአት ይቅርታን ስታገኝ መንፈስ ቅዱስ ያትመሃል። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ፣ ሰላም ለሁላችሁ። እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ፣ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ሚስጥር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተኑ ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ። ጥንት ላይ እነዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም፣ በቃ የነሳው ስጋ ከመቤታችን ነው የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። ይሄ ከዚህ አንጻር መታየት ይኖርበታል። ይቆየ ነው። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ብፁዕ አባታችን በረከታቸው ይድረሰንና
በአንድ መድረክ ላይ ሲያስተምሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ እንደነሳ እንዲሁም ደግሞ መስቀል ላይ የተሰቀለው የተቆረሰው የፈሰሰው ደም የማርያም ነው፣ የምንበላው ስጋ የምንጠጣው ደም የማርያም ነው በሚል ቃላቶች ሲያስተምሩ ሰምተናል። በብዙ ሰዎች ዘንድ መነጋገሪያ ሆኗል። አስቀድመን ልናየው የሚገባው ኦርቶዶክሳዊ መረዳታችን ምንድነው? የኦርቶዶክስ አስተምሮ ምንድነው ከተባለ ቤተክርስቲያናችን የምታስተምረው ለዓለም የሞተ በሞቱ ሰዎችን ሁሉ ከኃጢአት ያነጻ በመስቀል ሞቱ ያዳነ ኢየሱስ ክርስቶስ ብቻ እንደሆነ ታምናለች። በእምነት መግለጫዋም ሳይቀር ይህንን ትናገራለች። ይሄ የቤተክርስቲያን እምነት ነው ማለት ነው። ታዲያ አባቶቻችን ምን ለማለት ይህንን ቃላቶች ተጠቀሙ ከተባለ ልክ ጳውሎስ እንደሚናገረው ከሴት የተገኘ ልጁን ላከ ብሎ በስጋ ከቅድስት ድንግል ማርያም መገኘቱ እንደተናገረ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መገኛው ወይም ደግሞ የተገኘው ከቅድስት ድንግል ማርያም ነው፣ ወይንም ደግሞ የነሳው ከቅድስት ድንግል ማርያም መሆኑን ለማመልከት እንደተጠቀሙት ግልጽ ነው። ምክንያቱም አስቀድሞ እምነታቸው የታወቀ ስለሆነ ማለት ነው። ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል፣ ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። ጳውሎስ ለዓለም ተሰቅያለሁ ስላለ ለዓለም በመስቀል ሞቱ ዓለምን ዋጅቷል ጳውሎስ ብለን ተናግረናል ወይስ እንደዛ መረዳት ይዘናል? አልያዝንም። ለዓለም ተሰቀልኩ ስላለ ሄዶ ለዓለም ተሰቅሏል በመስቀል ላይ የሚል ትርጉም ካልያዝን ለምን አሁን ያዝን? ይሄ ጥያቄ ለፕሮቴስታንቶች ነው። ይልቁኑ ደግሞ መረዳታቸው ምንድነው፣ ምን ለማለት ፈልገው ነው የሚለውን ማብራሪያ ለምን አልተጠበቀም ከተባለ አስቀድሞ እነሱም የሚጠብቁት እንደዚህ አይነት ነገሮች ስለሆነ መምህራኖች እንደዚህ አይነት አገላለጾችን በጥንቃቄ ቢናገሩ ጥሩ ነው። ግን ጳውሎስ ልክ ዮሐንስ አፈወርቅ እንደሚናገረው ዓለም ብሎ ሲል ስለ መሬት ወይንም ደግሞ ስለ ገነት ወይም ስለ ሌላ አይደለም፣ ስለ ሕይወት እየተናገረ ነው ብለን እንደተረጎም ነው። ልክ እንደዚሁ የአባቶቻችንንም አገላለጽ ለመረዳት እንሞክራለን። ለማንኛውም ግን ፕሮቴስታንቶች እንደገለጹት እንዳልሆነ ግልጽ ነው ማለት ነው። የኛውን መምህር አገላለጽ ማርያም በመስቀል ላይ ተሰቅላ ቤዛ የተባለች አስመስለው ፕሮቴስታንቶች ሲጠቀሙ ተመልክተናል። ይህም ስህተት ነው። በመጨረሻ መምህራኖች ሊያደርጉት የሚገባው ነገር ምንድነው ከተባለ የራቀውን አቅርበው ለምዕመኑ በሚመች መልኩ ወይንም ደግሞ ምዕመናኑ በሚረዱት መልኩ የረቀቀውን ደግሞ አጉልተው ሰዎች ወደዛ መረዳት ቀርበው ወደ ድህነት እንዲመጡ በማድረግ ያስተምራሉ እንጂ ቃላቶችን የበለጠ ሰዎች ሁሉ እየተነሱ እንዲያብራሩ ሰዎች ሁሉ እየተነሱ ተርጓሚ እንዲሆኑ አድርገው አወሳስበው ሊገልጹ ስለማይገባ መምህራኖቻችን የሚጠቀሟቸውን ቃላቶች ጥንቃቄ ቢያደርጉባቸው ጥሩ ነው። ለስህተት የሚዳርጉ አገላለጾችን ባይጠቀሙ ጥሩ ነው ብለን እንደ ልጅ ሐሳቦችን እንሰነዝራለን። ለማንኛውም ይህ አነጋገር ሰዎች ወደ ስህተት እንዲተረጉሙትም በጣም የተመቸ ስለሆነ ማብራሪያ ይፈልጋል። ፕላስ ደግሞ በጣም የተለጠጠ አገላለጾችን ባንጠቀም ጥሩ ነው። በተለጠጠ ቁጥር ስህተቶችን በብዛት ይሸከማልና ማለት ነውና ከዛ አንጻር አባቶቻችን ለቤተክርስቲያን ውጭ ላሉ ሰዎች የሚመቹ ወይንም ደግሞ ቤተክርስቲያንን ለመሳደብ እንዲያመቻቸው እያደረግን ባንገልጽ ጥሩ ነው ለማለት ነው። ሰላም ክርስቶስ ይብዛልን። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ላይክ አድርጉ፣ ሼር አድርጉ። በቀትር 7 ሰዓት፣ በምሽት 1 ሰዓት፣ በምሽት 5 ሰዓት እኛን የምታገኙ ነው የሚሆነው። ሁላችሁም ታዲያ ላይክ በማድረግ ሼር በማድረግ ትብብራችሁን በማሳየት ከጎናችን ቆሙ። ያሮስ ሁለትን እስቲ ገፍ አድርገን አንድ 20 ሺህ እናድርስ። ኮመንትም አድርጉልን፣ ላይክም አድርጉልን እያልኩኝ ተሰናበትኩኝ። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ።